ሰላም ጤና ይስጥልኝ። ዛሬ የማቀርብላችሁ ባለ ታሪክ የዓለማችን ተጽዕኖ ፈጣሪ ሆነች፣ በዘር በሴትነት ያልተበገረች፣ በጾታ ጥቃት ያልተበገረች፣ ህልሟን ከመኖር ወደ ኋላ ያላለችን ተጽዕኖ ፈጣሪ የዓለማችን ተጽዕኖ ፈጣሪ የሚዲያ ሴት ይሆናል። ኦፕራ ዊንፍሪ ትባላለች። የተወለደችው በጃንዋሪ 29 1954 በአሜሪካ በሚሲሲፒ ግዛት ውስጥ ነው። ኦፕራ በጣም ደሃ ከሚባል ቤተሰብ ውስጥ ነው የወጣችው። የመጀመሪያዎቹን 6 ዓመታት ኦፕራ ከአያቶቿ ጋር ነበር ያደገችው። ልጅነቴን አልወደውም ትላለች ኦፕራ። ስለ ልጅነቷ ስታወራ እንባ ይቀድማታል። ልጅነቴ ደስ አይልም፣ በፈተና የተሞላ ነበር ትላለች። ምንም እንኳ አያቶቿ በድህነት ውስጥ ቢኖሩም ኦፕራን መጽሐፍቶችን እንድታነብ፣ በቤተ ክርስቲያን ላይ አገልግሎት እንድታገለግል፣ የመናገር ክህሎቷን እንድታዳብር ያግዟት ነበር። በዚህም ጊዜ ከሷ እድሜ ካሉ ህፃናት ቀድማ የንግግር ክህሎቷን አዳብራ ነበር። ኦፕራ ከ6 ዓመቷ በኋላ ከወላጅ እናቷ ጋር ለመኖር ወደ እናቷ ትሄዳለች። እናቷ የቤት ሰራተኛ ስለነበረች ኦፕራን ለብቻዋ ትታት ነበር ለስራ የምትወጣው። በዚህን ጊዜ ነበር ትላለች ኦፕራ፣ በዚህን ጊዜ ነበር በቤተሰብ አባል፣ በቤተሰብ የቅርብ ጓደኛ ለአመታት የጾታ ጥቃት ወይም ያስገድዶ መደፈር ይደርስብኝ የነበረው ትላለች። ይህንንም ይደርስባት የነበረ ጥቃት ለማንም ሳትናገር ለአመታት ቆይታለች። ምክንያቱም ብናገር በማህበረሰቡ እገለላለሁ፣ የቤተሰቤን ክብር ዝቅ አደርጋለሁ ብላ ትፈራ ስለነበረ ይደርስባት የነበረውን በደል ለማንም ሳትናገር ለአመታት ቆይታለች። ግን ትላለች ኦፕራ በጣም ከባድ ጊዜ ነበር ትላለች። ሳይኮሎጂካሊ የነበረው ተጽዕኖ በጣም ከባድ ነበር ትላለች። በዚህ ሁኔታ ውስጥ እያለፈች ነበር ኦፕራ በ14 ዓመቷ ጸነሰች። የጸነሰችው ልጅ ያለ እድሜው ስለነበር ወይም ያለ ጊዜው ስለነበር የተወለደው እንደተወለደ ወዳውዛው ሆስፒታል ውስጥ ህይወቱ ያልፋል። ይህንንም ጊዜ ኦፕራ የኔ የጨለማው ጊዜ ብላ ትጠራዋለች። ከዛ በኋላ ነበር ኦፕራ ወደ አባቷ ጋር ለመኖር የሄደችው። አባቷ ምንም እንኳ በፀጉር ቆራጭነት የሚተዳደር ቢሆንም መጽሐፍት ማንበብ ላይና ትምህርት ላይ ጠንከር ያለ አቋም ያለው ስለነበረ ለኦፕራ ይህ መሆኑ በእጅጉ ጠቅሞታል። ኦፕራ የህይወት አቅጣጫ የተቀየረበት ይህ ጊዜ ነበር ትላለች። ኦፕራ አባቷ ጋር ስትኖር በትምህርቷ በጣም ጎበዝ ሆነች። ጥሩ ስነ ምግባርን አዳብራ አደገች። ጥሩ የሚባል የንግግር ክህሎትም ስለነበራት በትምህርት ቤቶች ላይ ውድድሮችን እየተወዳደረች የትምህርት እድልም በነፃ ታገኝ ነበር። በዚህ ሁኔታ ያለ ኦፕራ እዛው አካባቢያቸው ላይ የነበረ የጥቁሮች የሬዲዮ ጣቢያ ላይ በፓርት ታይም ወይም በትርፍ ሰዓቷ ለመስራት እድል ያገኘችው። በዚህ ጊዜ ኦፕራ የሃይስኩል ተማሪ ነበረች። በኋላም ከሬዲዮ ጣቢያ ወደ ቴሌቪዥን ጋዜጠኝነት ተሸጋገረች። ይህ ለኔ የስኬት ጅማሮ ነበር ትላለች ኦፕራ። በዚህ ሁኔታ ላይ ያለፈች ኦፕራ በ1984 ወደ ቺካጎ በመሄድ ኤኤም ቺካጎ የሚባል የጠዋት የቴሌቪዥን ፕሮግራም ስራ የጀመረችው። በመጀመሪያዎቹ የቴሌቪዥን ፕሮግራሞቿ ላይ ብዙ ትችቶች ይቀርቡባት ነበር። ምክንያቱም ዜና ስታቀርብ ባለባበሷ ይተቿታል፣ በኢሞሽኗ በስሜቷ ትተች ነበር። ግን ትላለች ኦፕራ
ይሄ ትችት በኋላ ለእኔ በእጅጉ ጠቅሞኛል፣ እኔን እንደገና ሰርቶኛል፣ በራስ መተማመኔን አዳብሮልኛል ትላለች። ኦፕራ ፕሮግራሞቿን ስታቀርብ አታስመስልም፣ ስሜቷን አትደብቅም። መሳቅ ባለባት ሰዓት ትስቃለች፣ ማልቀስ ካለባትም እዛው አየር ላይ ያለች ታለቅሳለች። በዚህም በትክክለኛ ማንነቷ ብዙ አድማጮች፣ ብዙ ተመልካቾች በእጅጉ ይወዷት ነበር። በዚህም ሁኔታ የእሷ የቴሌቪዥን ፕሮግራም በእጅጉ ተወዳጅነትን ማትረፍ ችሏል። በኋላም ኤኤም ቺካጎ በ1986 ወደ ኦፕራ ዊንፍሬስ ቶክ ሾው ተቀይሯል። ከዚህ በኋላ ነበር ይህ የቴሌቪዥን ፕሮግራም ለ25 ዓመታት ስኬታማ የሆነ በአሜሪካ የቴሌቪዥን ታሪክ ውስጥ ስኬታማ ተብሎ ለ25 ዓመታት የቆየው። የኦፕራ ስኬት በዚህ ቀጠለ። ኦፕራ የፍቅር ግንኙነቷ ከ10 ዓመታት በላይ የቆየ የፍቅር ግንኙነት ነበራት። ግን ይህ የፍቅር ግንኙነት ወደ ትዳር ለማደግ አልበቃም ነበር። ምክንያቱም ኦፕራ ትዳር አልፈልግም፣ ምክንያቱም ነጻነቴን እፈልገዋለሁ፣ ስራዬ ላይ አተኩሬ ስራዬን መስራት እፈልጋለሁ ትል ስለነበረ ትዳር መያዝ አትፈልግም ነበር። ኦፕራ እንደ አውሮፓ አቆጣጠር በ2003 የዓለማችን የመጀመሪያዋ ጥቁር ቢሊዮነር ለመባል በቅታለች። ከዚህ በኋላ ነበር ኦፕራ በስኬት ላይ ስኬትን እያስመዘገበች ለብዙ ሴቶች በተለይ የጾታ ጥቃት ደርሶባቸው ሳይኮሎጂካሊ ተጎድተው ላሉ እህቶች ድምጽ እየሆነች ፍትህ እየሆነች የዘለቀችው። ኦፕራ ከዚህም ባሻገር ሃይማኖት ላይ ያላት አቋም ጠንከር ያለ ስለነበረ ነገሮችን ከሃይማኖታዊ አንጻር እያየች ነበር ለብዙ እህቶች ማነቃቂያ ወይም ድምጽ እየሆነች የቆየችው። ኦፕራ ትምህርት ላይ ያላት አቋም ጠንከር ያለ ስለነበረ በትምህርታዊ ድርጅቶች ላይ በብዙ ሚሊዮን የሚቆጠሩ ዶላሮችን ትለግስ ነበር። ኦፕራ በደቡብ አፍሪካ ውስጥ ኦፕራ ዊንፍሬስ ሊደርሺፕ አካዳሚ የሚባል የአፍሪካኖች የትምህርት ተቋም ገንብታለች። ኦፕራ ስኬት ማለት ሌሎችን መርዳት ነው ትላለች። ስኬት ማለት ለራስ ብቻ ሀብትን ማካበት ሳይሆን ለሌሎች መድረስ ነው ትላለች። በፈተና ውስጥ ለሚያልፉ እህት ወንድሞች ድምጽ መሆን፣ ፍትህ መሆን ነው ስኬት ትላለች። ኦፕራ ብዙ ጊዜ ትምህርት የሁሉም መጀመሪያ ነው፣ የስኬት ቁልፍ ትምህርት ነው ትላለች። ኤዱኬሽን ሴቭድ ሚ ትላለች። ትምህርት ለሰው ልጅ አስፈላጊ ነገር እንደሆነ ሁሌም በንግግሯ ውስጥ የምትናገረው ነገር ነው። ከኦፕራ ህይወት የምንማረው ውድቀት መጨረሻ እንዳልሆነ፣ አለመፈለግ ወይም ሪጀክሽን ማለት አንችልም ማለት እንዳልሆነ፣ እንደውም በዛ ውስጥ ራሳችንን አጠንክረን ሌላ ሰው ሁነን እንድንቀርብ ከበፊቱ በበለጠ ጠንካራ ሁነን ወደፊት እንድንመጣ ያደርገናል ትላለች። ድህነት ለሰው ልጅ መጨረሻ አይደለም። ድህነትን ለማሸነፍ የምናረገው ተጋድሎ ያ ወደ ስኬት የሚያመጣን መንገድ ነው ትለናል።